የፈለግሽውን ኑሪ። አንቺ የዚህ ቤት አጋራሽን ባልባ መስራታችን የኔ ልጅ ከአንቺ ጋር ስሆን እኮ ነው ስራ የሚሰራልኝ። እናቴ ምን ላድርግሽ? አርፈሽ ተቀመጭ። ካልሆነ ግን እመኝ በየትኛውም መንገድ አድርጌ ከዚህ ቤት እንድትወጣ አድርጋታል። ሁሉ ነገር ከአቅሜ በላይ ሆነ። መቻል አቃተኝ። ዛራ በጣም ራስ ወዳድ ናት። ህይወት ልኖርበት። እሺ ልጄ በቃ አትናደጂ። በቃው መሄድ ይኖርብኛል። በሰላምማ እንዲህ አጠላኝ። የሆነ እኔ የማላውቀው ነገር አለ። ግን ለእሷ ቀሏት ነው እኔን ተይኝ ያለችኝ። አይ መቼ አጣሁት እሱን። ራሷን እየጎዳች ነው። ወይዘሮ ሴማ ምነው ሙሽሮቹን ስታይ ባልሽ ትዝ አለሽ እንዴ? ምነው አንቺ እኩያትሽ ያደረግሽኝ እንዴ? እንደ ጥላ እየተከተልሽ ረፍቴን ምነሽ? ኦ ተይ እንጂ አያቴ መቼም ብዬሽ ኩዬ ልቶኛችም። እኔ እኮ አንድ ፍሬ ልጅ ነኝ። እሺ ታዲያ ጡጦ ለምን አናዘጋጅልሽም? እሱን እንኳን አልፌበታለሁ። ታዲያ አንቺ ያላለፍሽበት ነገር ምንድን ነው? ነገረኛ ሰው ባለበት ሁሉ ሰላምና እረፍት አይሰማም። ብሌን ዛሬ ላይ ደህና ሰላም የነበረችውን ህይወቷን የምታናጋው ማሪያ በህይወቷ ውስጥ ስለመጣች ከወይዘሮ ዛህራ ጋር ልታለያያት ጫፍ ላይ ደርሳለች። ወይዘሮ ዛህራ ማለት ለብሌን እንደ እናትም እንደ እህትም እንደ ጓደኛም እንደ ሁሉ ነገር መዝናኛዋ ናት። ነገር ግን ደግሞ አሁን ላይ ከወይዘሮ ዛህራ ካራቅሽ በስተቀር ወይዘሮ ዛህራን ከዚህ ቤት እንድትወጣ አደርጋታለሁ የሚል ማስጠንቀቂያ ከማሪያ ደርሷታል። ወይዘሮ ዛህራ ግን ይህንን ጉድ አታውቅም። ልጄ እያለች የምጥራትን ብሌን በጠፋቸዋ ልጅ ምትክክ መስላ ስለምትታያት አሁን ላይ ያለችበትን ሁኔታ እሷ በፍጹም አልተረደቻትም። ነገር ግን ደግሞ ማሪያ በምትወዳትና እንደ እናት በምታያት በዛህራ ስላስፈራራቻት ግዴታ መራቅ እንዳለባት ስለተሰማት ነው። ሰላም የትንሽ ቤተሰቦች እንዴት አላችሁ? ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ ምስጋና እጅግ ከልብ ነው። እነሆ ድራማን ክፍል 50 ይዤላችሁ ቀርብ ያለው ተከታተሉን። ባለፈው ክፍል እንደምታስታውሱት አምረን ወደ መኝታ ክፍሏ ወደ ብሌን አምርቶ ነበር። ነገር ግን ደግሞ ለአይኖቹ ሰላም የሚነሳ ነገር ነበር የተመለከተው። ያነ ተንከሲስና አስመሳይ ወንድም ነኝ ያለው ሰው ከብሌን ክፍል ገብቶ ሆን ብሎ እያደረገ ያለው ነገር አምነንና ብሌንን እስከ መጨረሻው ሊለያያቸው የሚችል ነገር እያደረገ ነው። የእሱ ምኞትና ፍላጎት አምነን ወድቆ መታየት ነውና አሁን ላይ ይህን ነገር እያደረገው ያለው ብሌንን ወዷት ወይም አፍቅሯት ሳይሆን ከአምነን ለይቶ አምነንን ለመሰባበር ነው። ታዲያ መኝታ ክፍሉም ጋደም ብሎ እግሯ ላይ ጋደም ብሎ ጸጉሩን እየደባበሰችለት በነበረበት ቅጽበት ነበር አምነን በሩን ከፍቶ ለሰይጣኑ ገብቶ ያየ። አይኖቹ ጉዳዩ፣ ግራ ተጋባ። የሚወዳትና የሚያፈቅራት ከጭኗ ላይ ያለሱ ማረፍ የማይፈልገው አምነን ዛሬ ግን ሌላ ሰው አርፎበት ሲመለከት ሰውነቱ እየራደ እየተንቀጠቀጠ አይኖቹ ፍጥጥ ብለው ብሌንን ማየት ጀመሩ። ብሌንም በድንጋጤ እጆቿን ከጸጉሩ ላይ አንስታ ቀና ብላ አየችው። የልቧ ንጉስ አምነን ነውና እዚህ ጋር ግን እሱን ለማስቀናት እያለች እያደረገች ያለው ነገር የአምነንን ልብ አስኮብልሎ እስከ ወዲያኛው እየሸኘው እንደሆነ አልተረዳችም። ታዲያ ድንገት ደንግጣ እጇን ብድግ ስታደርግ በጣም ይቅርታ አቶ አምነን፣ ከምኝታ ክፍል እኮ ሲገባ ለዛውም ከባለ ትዳሮች አንኳኩቶ ነው የሚገባው ይለዋል። አምነን ደንገጥ ብሎ በጣም ይቅርታ ባሮክ፣ ልክ ነህ አለው። በዚህ ሰዓት ታዲያ ብሌን ነገሩን ለማብረድ ስትል እንዲህም ትላለች። ችግር የለውም እኮ አለች። አይ ባሮክ ልክ ነው ብሌን አላት። ካፏ ላይ ነው የቆመባት። ምክንያቱም አሁን ላይ ተስፋ መቁረጥ ላይ ዳር ላይ እየደረሰ ነው ያለው። ብሌን ቀድሞውኑ ተስፋ ከመቁረጡ በፊት ከባሮክ ጋር ያለውን ግንኙነቷን ካላቆመች አይኗ እያየችው ከማሪያ ጋር ሲሞሸር ከፊት ለፊቷ ማየቷ የማይቀር ነው። ማሪያም አሁን ላይ ተንኮል በተንኮል እያደረገች ቤቱን እያተረማመሰችው ትገኛለች።
እንደውም ይባስ ብላ ወይዘሮ ዛህራን እዛ ቤት ለማስወጣት አዲስ ሲስተም መጠቀምና ብሌን ጋር መለያየትም ከዛም ቤቱን እሳት ማቃጠል ነው የፈለገችው። ታዲያ ሁሉም ይህን ነገሯን አልተረዷትም። አያቴ ሴማም የምትለው የሚሏትም ከቤት ውስጥ ማርያን መርጣታለች። የማርያን ሴራ ግን እሷ በፍጹም አላወቀችም። አባትም ለልጁ እሱን በጋብቻ መልክ እንደጠየቀው አምኖ ቢቀበልም ልቡ ግን ከብሌን ጋር ኮብልሏል። ታዲያ ብሌንንም ዛሬ ከአምነን ለማራቅ ስትል አንድ ነገር መጠቀም ነበረባትና ማርያ ሳሎን ላይ ትጠራታለች። ሳሎን ላይ ጠርታትም እንዴት ስትል ታስጠነቅቃታለች። ብሌን እኔ ከዚህ በኋላ ታውቂያለሽ ያምነን ሚስት ልሆን ነው፣ የቤቱም ኃላፊ ነኝ። አንቺም ደግሞ የባሮክ ሚስት ነሽ። ስለዚህ ሁለታችንም መቼም የዚህ ቤት ድርሻ ይኖረናል። አሁን ግን አንድ ነገር ላስጠነቅቅሽ እፈልጋለሁ። ከድርጅቱ ውስጥ ስራዎቹ ላይ መጀመሪያ የምታሳውቂኝ ለእኔ ነው። ሌሎቹንም ነገሮች እንደዚሁ። ዋናውና ትልቁ ነገር ደግሞ ከወይዘሮ ዛህራ ጋር ላይሽ አልፈልግም። ከእሷ ጋር ካየውሽ ደግሞ በፍጹም ወይዘሮ ዛህራ እዚህ ቤት በአጭሩ እንድትወጣ አደርጋታለሁ አለቻት። ከወይዘሮ ዛህራ ጋር እንዳትሆን የፈለገችበት ምክንያት ወይዘሮ ዛህራ ለአቶ አምነን ያላት ስሜት የተለየ ስለሆነ ከብሌን ጋር ታስታርቃቸዋለች የሚል ፍራቻ በውስጧ ስላደረባት ከወይዘሮ ዛህራ ጋር መቀመጧን በፍጹም አልፈለገችም። ብሌንን አሁን ላይ ባሮክ እየተቆጣጠራት ነው። ነገር ግን ደግሞ ወይዘሮ ዛህራ ታይ ልጄ እያለች እንድትመለስ እየመከረቻት ስለሆነ አሁን ላይ ማርያ ይህን ነገር ማስቆም እንደ ትልቅ ነገር ቆጥራው እንድታቆም ጠይቃታለች። ያለበለዛ ግን ዛህራ ከዚህ ቤት መውጣቷ ነው የሚል ማስጠንቀቂያ ሰጠቻት። ብሌን ወይዘሮ ዛህራ እዚህ ቤት ከወጣች ህይወቷ በሙሉ ምስቅልቅል እንደሚል ታውቃለች። ደግሞም እንደ እናት ነው የምትወዳት። የጠፋችው እናቷን ስለምታስታውሳትና ስለምታስረሳትም በእናቷ ምትክ ልቧ ላይ ትልቅ ቦታ ሰጥታታለች። ስለዚህ ወይዘሮ ዛህራ ከምትወጣ መጥፎ ባህሪ ያሳይታ ወይዘሮ ዛህራ ከእሷ እንድትርቅ ማድረግ የእሷ ምርጫ አድርገዋለች። ወይዘሮ ዛህራም በሆነ ባልሆነው መጎንተልና በክፉ ቃል በመናገርም ወይዘሮ ዛህራ ጥያቄ እንዲፈጥርባት አድርጋ ከዛ ቤት መራራቃቸው ለእሷም ሰላም እንደሆነ ትነግራታለች። ወይዘሮ ዛህራ ግን ምንም አልተዋጠላትም። ልጄ የሆነ ነገር ሆናለች፣ ያለ አንድ ምክንያት እንዲያጠላኝም እያለች ከራሷ ጋር እየተነጋገረች ነው። አንድ ደስ የሚል ዜናም ከፊት ለፊቷ መጥቷል። በልጇ በብሌን ምክንያት ልቧ ቢሰበርም ጎሽሜ ሊያገባት ዝግጅቱን ጨርሶ ዛሬ ላይ ሽማግሌ ፕሮግራም ተዘጋጅቷል። ታዲያ ነገሮቹን ለማበላሸት እየጣረች ያለችው ሜርሲም አንዳንድ ነገር በመሀል እየዘባረቀች አፏን እንድትይዝ ደግሞ ወይዘሮ ሴማ እያስጠነቀቀቻት ትገኛለች። ወይዘሮ ዛህራንም ብትወዳትም ባትወዳትም ዛሬ ግን ላሱብሽ በሚል ፊቷንም ቀለም ቀባብታ እንድታምርም ለማድረግ ሞክራለች። ግን ሆን ብላ ነው። እሷ የተለየች ሴት መስላ እንድትታይ እዛ ጋር ሜካፑንም አበላሽታ ማሳየት ነበር የፈለገችው፣ ግን አልተሳካላትም። ታዲያ ከወይዘሮ ዛህራ ጋር መራረቃቸውን የቀጠለው ብሌንና ወይዘሮ ዛህራ ለምግብም ሲቀመጡ ወይዘሮ ዛህራ ዛጋ አትመጣም። የት ሄዳ ነው ሲባልም ራሷን አሟተኝታለች የሚል ነገር ትሰማለች። በዚህ ሰዓት ታዲያ ብሌን ትደነግጣለች። ምን ሆና ነው አለቻቸው። ታዲያ ማርያም ነገሩን ጋብ አድርጋ እንዲህም ትላታለች። አይ ትንሽ ነው፣ ራስ ህመም ነው፣ አትሂጂ አለቻት። የዳን ጊዜ ብሌን የተሰጣት ማስጠንቀቂያ ትዝ ይላትና ዝም ብላ ቁጭ ስላለች፣ ሌሊት ግን ተነስታ እቃዎቹንም አጣጥባ እናት ዛሬ የምትሰራውን ስራ እሷ ሰርታ ወደ መኝታ ክፍሏ ልታመራ ስትል አምነን ተደብቆ ሊከታተላት ፈልጎ ወደ መኝታ ክፍሏ ይመጣል። ድንገት መምጣቷን ሲመለከት ደንግጦ እየሮጠ ከአያቱ መኝታ ክፍል ነበር የገባው። አያቱ ምን ሆነ ነው ልጄ ብላ ትለዋለች። እማዬ ዛሬ ከአንቺ ጋር ማደር ፈልጌ ነው ይላል። አምነን በሆነ ባልሆነው ከማርያ እየሸሸ ያለው አብሯት ካደረ ሌላ ነገር እንዳይፈጠር ስጋት ስላደረበት ነው። ምክንያቱም ብሌንም በልቡ ትልቅ ቦታ ስለሰጣት አሁንም ተስፋ አልቆረጠም። ታዲያ ይሁን ብላ አያትም አብሯት እንዲያደር ጠይቀዋለች። ውሽሜ ጋር ያለው ፕሮግራም ተዘጋጅቶ ተጨርሷል። ከዛህራ ጋር አንዳንድ ነገሮችንም እየተጨዋወቱ ይገኛሉ። ታዲያ በመሀል ሲጨዋወቱም የዛህራንና የብሌንን ነገር ለጎሽሜ ትነግረዋለች። ጎሽሜም ነገሮቹ ወደፊት ይስተካከላሉ ብሎ አብሯት ከጎኑ እንደሚሆንም ቃል ገብቶላታል። ግን ደግሞ ወይዘሮ ዛህራ ውሸትም ስለማትወድ ዛሬ አንድ እውነት ልትነግረው ለጎሽሜ ከፊት ለፊቱ እውነት ልነግረው ይፈልጋለሁ አለችው። ምንድን ነው ሲላትም ከአንተ በፊት የወለድኳት አንድ ሴት ልጅ አለችኝ አለችው። ደነገጠ። ሊለያት ይሆን ወይስ ምን ሊፈጠር ይሆን? ወይዘሮ ዛህራ ጎሽሜን እንደ ተስፋ ቆጥራው ነበር። ነገር ግን ጎሽሜ በሰማው ነገር ሊለያት ያሰበ ይመስላል። ከብሌን ጋራስ እንዲሁ እንደ ተራራቁ ይቀሩ ይሆን?
የሰርጋቸው ሁኔታስ በምን አይነት መንገድ ይቀጥል ይሆን? አምነንስ ማርያን ምርጫው አድርጎ ሰርጉ ይደረግ ይሆን? እልክ መቼም ቤት ያፈርሳልና ሁለቱም በቅናት መንፈስ ታውረው ትዳራቸውን፣ ህይወታቸውን፣ የሚያምረውን ፍቅራቸውን አበላሽተውት ጫፍ ላይ ደርሰዋል። ታዲያ ግን ለመለያየት የሚያደርስ ነገር ያደርጉ ይሆን? በቀጣይ ክፍል የምናየው ይሆናል። ወይዘሮ ዛህራስ ብሌን የራሷ ልጅ እንደሆነች ትደርስበትና ወደፊት ህይወታቸው ያማረ ይሆን? አብረን እናይ ይሆናል። ለቻናል አዲስ ሆናችሁ ሰብስክራይብ ማድረግ ቤተሰብ ይሁኑ።